ቢዝነስ ፕላስ ነን። በዛሬ ቪዲዮ የአዋጭነት ጥናት ወይም ፊዚቢሊቲ ስቴዲ የምለውን አብረን የምናይ ይሆናል። ይህ ቪዲዮ ተከታታይ ስለሆነ የኔን ቻናል ሰብስክራይብ በማድረግ ቀጣይ ያለውን ቪዲዮ በአጭር ቶሎ ማግኘት ትችላላችሁ። በዛሬው ፊዚቢሊቲ ስቴዲ ምንድን ነው፣ ከቢዝነስ ፕላን ምን ይለያል የምለውን በአጭር ጊዜ አብረን የምናይ ይሆናል ማለት ነው። ቀጣይ ደግሞ በሌላ ቪዲዮ የምናይ ሁሉንም ፊዚቢሊቲ ስቴዲ እንዴት እንደምናጠና ሁሉንም አብረን የምናይ ይሆናል። ምኞት ያላቸው ስራ ፈጣሪዎች ማምረት ስለሚፈልጉት የፍራፍሬ ወይም የአትክልት ምርት አይነት ሀሳብ ሊኖራቸው ይችላል። ይህ የፍራፍሬ እና የአትክልት ምርት ብቻ ሳይሆን ሌላም ምርት ወይም ፕሮዳክት ሊሆን ይችላል ማለት። ይህ ሀሳብ ሊመነጭ የሚችለው ሌሎች ሰዎች ምግብን በተሳካ ሁኔታ ሲያመርቱ አይቶ እነሱንን ለመኮረጅ ከመፈለጉ ወይም ደግሞ ማምረት ይችላሉ ተብሎ ስለሚታሰቡ ምርቶች ከጓደኞቹ እና ከቤተሰቦቹ አባላት ጋር በመወያየት ሊሆን ይችላል። ሆኖም ግን በተግባር ንግዱን ስለማምራት ስላሉ የተለያዩ ገጽታዎች በግልጽ ሳያስቡ ዝም ብሎ የንግድ ሀሳብ መኖሩ ብቻ ወዲያውኑ ወደ ማምራት ለመግባት በቂ ምክንያት አይደለም። አብዛኛው ጊዜ ሰዎች በንግድ ስራ ላይ ገንዘብ ካፈሰሱ በኋላ ለምርቱ በቂ ፍላጎት እንደሌለ ወይም ደግሞ ደንበኞች ሊገዙት የሚፈልጉት አይነት ምርት እንዳልሆነ ይገነዘባሉ። ይህንን የማክሰር እና ገንዘብ የማጣት አደጋ ለመቀነስ የወደፊት አምራች ሊሆኑ የሚችሉ ሰዎች ገንዘባቸውን ከማመደባቸው ወይም ብድር ለመጠየቅ ከመሞከራቸው በፊት ከጓደኞቻቸው እና ከአማካሪዎቻቸው ጋር በመወያየት ስለ ንግድ ስራ አመራር የተለያዩ ገጽታዎችን ማለፍ ይኖርባቸዋል። ይህ ሂደት የአዋጭነት ጥናት መካሄድ ወይም ዱይንግ ፊዚቢሊቲ ስቴዲ በመባል የሚታወቅ ሲሆን ውጤቱ በጽሁፍ ሲሰፍር ደግሞ ሰነዱ የንግድ እቅድ ወይም ቢዝነስ ፕላን ይባላል። የአዋጭነት ጥናት መካሄድ አስቸጋሪ ወይም ውድ መሆን የለበትም። ነገር ግን ሊያጋጥሙ የሚችሉ ችግር መፈታታቸው ለማረጋገጥ እጅግ በጣም ወሳኝ የሆኑት ገጽታዎች በሙሉ ግምት ውስጥ መግባት አለባቸው። እነዚህ ወሳኝ የሆኑትን እነማን ናቸው የምለውን ደግሞ በቀጣይ ቪዲዮ እናያለን።